እስቲ ቶሎ ላሳያችሁ ምን ማለት ነው ሐዋርያና ሊቀ ካህን ማለት ለምንድን ነው እንደዚህ ያለው? በመሰረቱ አዲስ ኪዳን ውስጥ ብቸኛ ክፍል ይሄ ነው። መላው አዲስ ኪዳን ውስጥ ኢየሱስን ሐዋርያ ብሎ የጠራ the only part of scripture ይሄ ነው። ኦኬ ምን ማለት ነው ልንገራችሁ። ሐዋርያ ምን ማለት ነው? የተላከ ማለት ነው። ስለዚህ ኢየሱስ ክርስቶስ የተላከ ነው። ምን ማለታችን ነው? ከማ ወደማ? ከእግዚአብሔር ከአብ ወደ ምድር ወደ ሰው፣ ከሰማይ ወደ ምድር፣ ከሰው ከእግዚአብሔር ወደ ሰው የተላከ ነው። ይሄንን ብሎ ቢያቆም ኖሮ ምንድነው የሚያሳየን? የስ ኢየሱስ ክርስቶስ ዮሐንስ ወንጌሉ በጣም ደጋግሞ ምን ብሏል? ደጋግሞ አብ ልኮኛል፣ የላከኝን እንጂ ራሴን ፈቃድ አልሻም፣ ተልኬያለሁ ብዙ ቦታ ብሏል። ነገር ግን ኢየሱስ ክርስቶስ የእምነታችን የኑዛዜያችን ሐዋርያ ብቻ አይደለም፣ ሊቀ ካህናትም ነው። ሊቀ ካህን ከማ ወደ ማን ነው የሚሄደው? ከሰው ወደ እግዚአብሔር ነው የሚሄደው። ምን ሆኖ መጣ ኢየሱስ ክርስቶስ? ሐዋርያ። ምን ሆኖ ሄደ ኢየሱስ ክርስቶስ? ሊቀ ካህን። ሐዋርያ ሲመጣ ማንን ወክሎ ነው የሚመጣው? የላከውን አይደል እንዴ? ስለዚህ ሲመጣ ማንን ወክሎ መጣ? አባቱን እግዚአብሔርን። ሲሄድ ማንን ወክሎ ሄደ? ሰውን፣ እኛን። እሱ እዚህ መጣና አብን አሳየን ሲሉት እስከ ዛሬ ከእናንተ ጋር ስለሆነ እኔን ያየ አብን አየ አለ። ምን ማለት ነው? እኔ አብ ነኝ ማለቱ አይደለም። ነገር ግን እኔን በማየት አብ ምን እንደሚመስል ማወቅ ትችላላችሁ አለ እንዴ? ኦኬ። የሚገርማቸው ነገር መላእክት እዛ ሰው ግን ምንድን ነው የሚመስለው? ሰው ምናምን እዛ ሰማይ ቤት ሲሉ እስካሁን ድረስ ይላል እኔን ያየ ሰውን አይቷል። እኛ አሁን እንዴ መልአኩ እኮ ዮሐንስ ራእይ ላይ ልሰግድ ሲሉ አራቃራቃ ዚዮ ያለው እዛ እኮ የሚያውቀው ስላለ ነው። ይገባችኋል? ሰውን ድሮ እኮ ዝም ይሏቸው ነበር አለ እንዴ በብሉይ ኪዳን በመላእክት ፊት ምናምን ሲሉ ይሄ አክብሮት ምናምን እያልን የምንለው ማለት መላእክት እኮ በብሉይ ኪዳን ላይ ሲሰግዱም ለመላእክቱ ዝም የተባሉበት ቦታ አለ። ይገባችኋል አባባሌ? አሁን ግን ለምንድን ነው እዚህ ጋር ረክ እንዳታረገው ተጠንቀቅ ብናል? እኔ እዛ ያየሁት ጉድ አለ። ምክንያት ይሄን ሰውዬ የሚያየው አሁን በማን ነው? አሜን። መጥቶ ምድር ላይ አባቱን ገለጠ፣ ሄዶ ሰማይ እኛን ገለጠ። ተሳክቶለታል። አባቱንም በመግለጥ ምድር ላይ ተሳክቶለታል፣ እኛንም በመግለጥ በሰማይ ተሳክቶለታል። አንድ ነገር ልንገራችሁ። ዛሬ አሁን ሰዎች ወደ መላእክት ይጸልያሉ። ስንት ኢትዮጵያዊ ወገኖቼ ወደ መላእክት ይጸልያሉ፣ ወደ ሰማዕታት ይጸልያሉ፣ ወደ ጻድቃን ይጸልያሉ፣ ወደ ቅዱሳን ወደሚሏቸው ሰዎች ይጸልያሉ። ለምን? እነዚህ ሰዎች ይህንን የሚያደርጉ ሰዎች ኢየሱስ ክርስቶስ ሊያድነን እንደመጣ አያውቁም። መድኃኔ ዓለም የሚሉ መድኃኔ ዓለም ክርስቶስ ብለው የሚሉ ሰዎች ናቸው። እንደመጣ ያውቃሉ። ግን የሚመስላቸው ምንድን ነው? ከአባቱ ተልኮ መምጣቱን ነው እንጂ የሚያውቁት አሁን ከዚህ ደግሞ እንደሚላክ አያውቁም። ኢየሱስ ክርስቶስ ግን ከአብ ዘንድ ወደ እኛ መልእክተኛ፣ ከእኛ ዘንድ ወደ አብ ደግሞ ሊቀ ካህን ነው። ስለዚህ ምንም መካከለኛ አያስፈልግም። በቂ መካከለኛ ነው። አሜን። ከዛም ወደዚህ ሆነ ከዚህም ወደዛ ማንም አያስፈልግም። ይሄ ዕብራዊው ጸሐፊ ይሄንን ነግሮናል። አንድ ነገር ልንገራችሁ። ለምንድን ነው ሲመጣ ሐዋርያ የሆነው? ሲመጣ ሊቀ ካህን ሆኖ አልመጣም። ለምን እንዴ? እኛ እዛ ይቅር የሚባል ነገር የለም። እዛ መልእክት ነው ያለው። እወዳችኋለሁ፣ ለእናንተ ያለኝ ሐሳብ የሰላም ሐሳብ ነው፣ መልካም ሐሳብ ነው፣ የክብር ሐሳብ ነው። አሜን።
መልእክት ስለሆነ ያለው ምን ሆኖ መጣ? መልእክተኛ። ሲሄድ ግን እኛን ወክሎ ችግር አለ፣ ኃጢአት አለ፣ ይገባቸዋል፣ መተላለፍ አለ፣ በደል አለ። ስለዚህ በደሙ ገባ ይለናል። ሊቀ ካህን ሆነ ሊያነጻን። እግዚአብሔር የተመሰገነ ይሁን።